በሸሪዓችን ሴት ልጅ ሀታ ለቤተሰቧም እንኳን ቢሆን ለእህቷም እንኳን ቢሆን ለእናቷም እንኳን ቢሆን አለፍ ሲል እናት ለልጇም ቢሆን ማሳየት የማትችልባቸው ፕራይቬት ቦታዎች አሉ። ያ ፕራይቬት ቦታ ምንድነው ሲባል ከእምብርቷ እስከ ጉልበቷ ድረስ ያለውን ቦታ ማሳየት የለባትም። እናት ለልጇ እያልኳችሁ ነው፣ ባዳ ሴትን አይደለም እያልኳችሁ ያለሁት። እናት ለልጇ እዛ ቦታ ላይ ማሳየት አትችልም። ይህን የሚያውቁ እጅግ በጣም ጥቂት የተማሩ ሴቶች፣ የተማሩ ወንዶች፣ የተማሩ ቤተሰቦች ብቻ ነው ይህንን የሚያውቁት። አብዛኛው ሰው ሴት ከሆነች ምን ችግር አለው ወደ ማለት ይሄዳሉ። ማሳጅ ቤቶች ይሄዳሉ። ፕራይቬት የሚባለውን ቦታ ጭምር ያሳያሉ በማሳጅ ስም። ወደ ዩኒቨርሲቲዎች ስትሄዱ አንድ ላይ ገላቸውን የሚታጠቡ ሴቶች ይኖራሉ። ያኔ ጀስት ጓደኛዬ ነች፣ ጀስት ምን ችግር አለው ሴት አይደለች እንዴ ለምን ታካብጃለሽ ምናምን ይላሉ። ግብረ ሰዶማዊነትን የሚያስፋፉ ሴቶች ወደ ራሷ ዓላማ ታመጣሻለች ማለት ነው። ሸሪዓ የሚከለክለው ሂክማ ስላለው ነው። ገባሽ? አንቺ ያን ቦታሽን ብትከለኪ ያ ፕራይቬት ቦታሽን ባታሳያት ወደ ግብረ ሰዶማዊነት አትወስድሽም አይደል?